እንዴት ናችሁ? ውድ የቻናሌ ተከታታዮች፣ ዛሬም እንደተለመደው የጠፋው ሬሳ የተሰኘውን ልብ አንጠልጣይ ተከታታይ ታሪክ ክፍል 8ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። የጠፋው ሬሳ ልብ አንጠልጣይ ተከታታይ ታሪክ ክፍል 8። ሶስቱም ወዳለውበት ሲዋከቡ መጡ። ግን የነበርኩበት ሆኜ አልጠበቅኳቸውም ነበር። ከመቅስፈት ተወርውሬ አልጋው ስር ተመለስኩኝ። የቤቱ ኮርነር ላይ አይጥ ሲርመሰመስ አይተው ነው መሰለኝ እኚህ የተረገሙ ትናንሽ ፍጥረቶች ስትል ሰማኋት ትንሿ ሴትዮ። እግዚአብሔር እንድኖር እድሜን ከቅስፈት እየነጠቀ ከሞት እየተሻማ እየታደገኝ ነው። ባላመሰግነው ምስጉን ሆነው የነፍሴ ጠበቃ ይመስገን አልኩኝ ለራሴ። በድንጋጤ አካሌን ፈልቅቆ ሊወጣ የሚወራጭ ልቤን ደግፌ አንገቷን በእጅህ ይዘና ስትል ሰማዋት ትንሿ ሴትዮ። ምን አድርጊያት እንዲህ እንደጠላችኝ እንጃ። ዳሩ እኔም አልወዳትምና መጥላቷ ግድ አልሰጠኝም። በህይወት ከተረፍ በህይወት እንደማይኖሩ አስባ እንደሆነ ማውቄ ከኔ የተሰወረ እውነት አልነበረም። ተከታትለው ሲመጡ ተሰማኝ። እኔም ጊዜ ሳላጠፋ ዳናዬን ዝግ አድርጌ ዱካቸውን ተከትዬ ወጣው። መንገዳቸው ከመንገድ ያልገጠመምና እፎይታን ሰጥቶኛል። እኔ ወደ ግራ ስመለስ እነሱ ደግሞ ወደ ቀኝ ነበር የታጠፉት። አሁን በመሐከላችን ያለው ደንገዝገዝ ያለ ብርሃን ለይተን እንዳንተያይ እንደሚያረጋቸው እርግጠኛ ነበርኩ። የሆነ ቦታ ላይ ሶስቱም ጀርባቸውን ለኔ ሰጥተው ቆመዋል። በውል ግን ምን እያደረጉ እንደሆነ ማወቅ አይቻልም። ቤቱ ከቀድሞ ይልቅ ፈጽሞ ጨልሟል። ከእርምጃዎች በኋላ ባርሳ ያለችበት ክፍል ደረስኩኝ። ጊዜ ሳላጠፋ የታሰረችበትን ለመበጠስ እንዲረዳኝ ጠረጴዛውን ስቤ እሱ ላይ ወጣሁኝ። እጇን በእጄ ይዤ በጥንቃቄ ቆረጥኩላት። አሁን ከባዱ የአንገቷ እስራት ነበረ። ሰንሰለቱ አንገቷን ሰርስሮታል። እስ አድርጌ ግንባሯን ደገፍ አደረግኩና ወደ ብረቱ አስጠጋኋት። በጣም ለዘብ ባለ ሁኔታ በማስተዋል ቀስ አድርጌ መቁረጤን ተያያዝኩት። ትንሽ ስህተት ብሰራ አንገቷን መሬት ላይ ነው ማገኘው። ይህ ደግሞ ፈጽሞ መሆን የለበትም። ሰንሰለቱ አንገቷን 3 ጊዜ ዞሮ ተጠምጥሞባታል። ዙሩን ከመፍታት ይልቅ 3ቱንም መቁረጡ እንደሚሻል አውቃለሁ። ግን ደግሞ ጽልመቱ እየተፈታተነኝ ነው። የማደርገውን እለይ ዘንድ አልቻልኩም። ቢሆንም በድፍረት ጀምሬያለሁ። እጄ ፈጽሞ በደም ተጨማልቋል። ሰንሰለቱም እንደዛው በረጋ ደም ተሸፍኗል። የሰንሰለቱን ዙር የምለየው ጣቴን ወደ አንገቷ እስራት እየሰደድኩ ነው። ስለቱ እጅግ ቢሆንም ውፍረቱ ግን እንብዛም ነበርና ለመቁረጥ አያስቸግርም። ሁለቱን ቆርጫቸው አንደኛው ግን አንገቷን ሰርስሯት ሊታዘዘኝ አልቻለም። ምን ማድረግ እንዳለብኝ አላወቅኩም። ግን ደግሞ ከጣቴ የቀጠነ አንዳች መያዣ ያስፈልገኛል። ለጊዜው መቁረጡን ተውኩትና ብዙ ስለቶች የተቀመጡበት ጠረጴዛ ወደ መስኮቱ አስጠግቼ በሚዘልቀው ወገግታ ምፈልገውን መምረጥ ተያያዝኩኝ። መቀስ መሳይ ረዘም ያለ በቀዶ ጥገና ጊዜ የሰው ቆዳ ለመያዝ የሚጠቀሙበትን መሳሪያ ያገኘው። ግን አሁንም ቢሆን ጽልመቱ እሱን ለመጠቀም አዳጋች ነበረ። የማለዳው ብርሃንን ታምኜ ለይደር ባዘገየው ከንጋቱ በፊት ሰንሰለቱ አንገቷን ሰርስሮ ይበጥሷል። እናም አንዳች መላ መዘየድ አለብኝ። ክፍሉ ውስጥ ወዲያና ወዲህ እየተዘዋወርኩኝ ትንሽ እንደቆየው አንድ ጥጋት ላይ የጀርባ ቦርሳ አገኘው። እሱን ለመሸከም ሰውነቴ በድካምና በስቃይ ተብሰክስኮ ነበርና እየጎተትኩ ወደ መስኮት ወሰድኩትኝ። እንደምንም አንስቼ ጠረጴዛው ላይ ዘረገፍኩት። የተለያዩ ልብሶችና የሚቀባቡ ነገሮች፣ ጫማዎች እንዲሁም የሚበላ ነገር በውስጡ ይዟል። ወዲና ወዲህ እያመሰቃቀልኩኝ ለኔ የሚረባኝን ማሰሴን ተያያዝኩትኝ። በድንገት የእጅ ባትሪ ያገኘው። ደስታዬ ወደር አልነበረውም። አበራሁት። ይሰራል። መሳሪያዎቼን ይዤ ወደ ባርሳ ተጠጋው። ባትሪውን አፌ ውስጥ ከትቼ አንገቷ ላይ ያበራው ነፍስ ለማዳን ታተርኩኝ። ጥንቃቄ ከተሞላው ከደቂቃ ፈተና በኋላ ከሰንሰለቱ አንገቷን ነፃ አወጣሁትኝ። ወገቧ ላይ ያለውን ቀበቶ ፈትቼ ቀስ ብዬ ከብረቷ አላቅቄ እግሬ ላይ ጋደም አደረኳት። ጸጉሯን እየደባበስኩኝ ትንሽ ከቆየ በኋላ ጠምቷት እንደው ብዬ ውሃ ላጠጣት ወለሉ ላይ አስተኝቻት ተነሳው።
ከቦርሳ ውስጥ ካገኘሁት ምግብ ጋር ውሃ ነበርና ቀስ አድርጌ አጠጣኋትኝ። መዋጥ ለሷ ህመም ነበር። በስቃይ ውስጥ ሆና 2 ጊዜ ተጎነጨች። ልብስ ደራረብኩላትና እግሬ ላይ አስተኛኋትኝ እንድታርፍ በማሰብ። ከደቂቃዎች በኋላ በውጪ በኩል በመስኮቱ ጋር አንድ ሰው ውልብ ሲል ታየኝ። በእግዚአብሔር ስም አልኩኝ ድምጼን አውጥቼ። በድጋሜ በመስኮቱ ጋር ወደ መጣበት ተመለሰ። ይህ ትዕይንት እየደጋገመ ነፍሴን አስጨንቃት። ይባስ ብሎ መስኮቱ ጋር ድቅን ብሎ ቆመ። ማን ነው አልኩኝ ለራሴ ሳግ በተቀላቀለበት በሚሰባበር ቃል። ጥቁር ከመልበሱ በቀር ምንም አልታየኝም። ቀስ እያለ መስኮቱን ለመክፈት ይታገላል። የያዝኩትን ባትሪ አበራሁት። ማን ነው እዛ ያለው? እርዱኝ፣ አድኑኝ ይላል ሲቃ በተሞላው ድምጽ እየተማጸነ። ባርሳን ቀስ አድርጌ አስተኛዋትና የሰማሁትን ለማረጋገጥ በዝግታ ተጠጋው። ማነህ? ምን ሆነ ነው አልኩኝ የማወራውን ሰው በውል እንኳን ሳላቀው። ምላሽ ባይሰጠኝም አንዳች ነገር ልቡ ላይ የተቸነከረ ይመስላል። ትንፋሹ ሲቆራረጥ ተሰማኝ። ድምጼን ዋጥ አድርጌ ጸጥ አልኩኝ። የሆነ ሰው እያጠቃው እንደሆነ በማሰብ መልሶ ያወራኛል ብዬ ብጠባበቅም ደቂቃዎች ተጓዙ ያለምንም ቃል። እኔም ወደ ቦታዬ ተመልሼ ባርሳ ጋር ሄድኩኝ። እዛው ቁጭ ባልኩበት ግድግዳውን ተደግፌ እንቅልፍ አሸለበኝ። ሳልነቃም ሰዓታት ተጓዙ። ከሆስፒታሉ ባሻገር የሚጓዙ መኪናዎች ድምጽ ይሰማል። የፀሐዩ ጸዳል ክፍሉ ሞልቶታል። ባርሳን በመጠኑ ሻል ብሏታል። ሜርሲ የእውነት አንቺ ነሽ አለች እንባዋን ወደ ጆሮዋ እየተምዘገዘገ። አዎ እኔ ነኝ ደርሼልሻለሁ አትፍሪ አልኳትኝ። እጇን አንስታ ፊቴን እየደባበሰች ፈገግ እያለችም አነባች። ከዚያ ወጣሻለሁ ቃል ገባልሻለሁ ምንም አትሆኝም አልኳት ራሴን እንደ ብርቱ እየቆጠርኩኝ። ግን እኔ ድክም ብሎኛል ለአጽናናት ትበርታ ብዬ እንጂ አቅሜ መንምኖ አካሌ ደቆ ተሰባብሬያለሁኝ። ዘለግ ላሉ ደቂቃዎች የጣር ድምጽ እየቆራረጥን ከባርሳ ጋር አወጋን። እንዴት ልንተርፍ እንደምንችል ግን መላቅጡ ጠፍቶናል። እስካሁኗ ሰዓት ድረስ ወደኛ የመጣም ማንም አልነበረም። ድንገት ፎቶ ላይ ያየሁት ነገር ትዝ አለኝ። በደረቱ ተንጋሎ የነበረው ብላቴና የኔ አይነት ጠባሳ በተመሳሳይ ቦታ ላይ ያለበት። ይህ እንዴት ሊሆን ቻለ? የኔ ፎቶ ነው እንዳልል ጾታ ይለያያል። እንዴት ሆኖ በምን ምክንያት ተመሳሰልን? ፎቶ ላይ የሰፈረበት ቀን እኔ የተወለድኩበት ዕለት ነው። አሁን ነገሮች ይባስ ቅጥ እያጡ መጥተዋል። ሁኔታዎች ወዴት እየወሰደኝ እንደሆነም ለኔ ግራ ገብቶኛል። ፀሐይ ደመቅ እያለች ቀኑም ሊቀጥር ይጣደፋል። እኔም ከተቀመጥኩበት ተነሳውና ሚቀማመስ ፈለኩኝ። ትንሽም ጎረስ አድርገን ውሃ ተጎነጨን። ባርሳ መቆም እንደምትችል ጠይቄ በቻልነው አቅም ልናዘግም ተነሳን። ባርሳ ከኔ ይልቅ ደክማለች። መላ አካሏን ጥላብኝ እግሯን እየጎተተች ለነፍሷ ትታገላለች። ኮሪደሩን ጨርሰን መውጫው ጋር ያለው ደረጃ እንደምንም ወረድን። ባርሳም ካልተቀመጥን አለች። ፈጽሞ አንችልም፣ እንደምንም በርቺ፣ ጎዳናው ጋር እንድረስና ሚረዳን እንፈልጋለን አልኳትኝ። ሰዓታችንንም መጠቀም እንዳለብን ተማከርን። እሺ ብላ የሞት ሞቷን ትተረተር ጀመር። በዛፍ ከተከበበው የሞት ጎሬ ልንወጣ ውስን ርቀት ቀርቶናል። የመኪና ድምጽ በቅርብ ርቀት እየሰማን ነው። ይበልጥ ኃይላችንን አሰባስበን በጥቂቱም ቢሆን ተፋጠንን። እንደምንም ከጎዳናው ደረስን። ከመንደሩ ዳር አስተኛኋትና እኔ ወጣ ብዬ የሚረዳን ከመጣ እንደሆነ ከግራና ከቀኝ ማማተር ጀመርኩኝ። የሆነች መኪና ከርቀት በቀትሩ ፀሐይ እያበራች ወደኛ ትምዘገዘጋለች። እጄን አንስቼ አወራጨሁት። አይቶኛል መሰል ጥጉን ይዞ ተጠጋ። ሃይ ቆንጅዬ ነይ ግቢ፣ ወዴት ነሽ አለኝ። እባክህ አድነን ስለ ነፍስ ብለህ፣ እኔና ጓደኜ የሆነ ሰው ሊገለን ነው አልኩትኝ። ቃሎቼ እየተቆራረጡ እንባዬ ቁልቁል እየወረደ ፊቱን ቅጭም አድርጎ እያየኝ ተረጋጊ፣ ይሁንሹን አስረጅኝ፣ የማይሆን ጣጣ ውስጥ መግባት አልፈልግም አለ ራሱን ችግር ውስጥ ላለመክተት። ያለውን ሁሉ ከመጀመሪያው እስከ ፍጻሜው አስረዳሁትና ጠፋችሁ ተብሎ ፎቶአችሁ ተለጥፏል እየተፈለግን እንዳለንም ነገረኝ። የባሰ እንባዬ ተሽጎደጎደ። ባርሳን ለሁለት አስገባናትና ከመኪናው አጠገብ ቆሞ ተፈላጊዎቹን አገኟቸው፣ ፈላጊዎቹም ጠቀም ያለ ወሮታ ይከፍላሉ ተብሏል።
እዛው ጠብቀኝ መጣው ሲል ሰማሁትኝ። ከዚህ ስፍራ ፈጥነን እንሂድ አባቱ ባክ ግባና ንደው አልኩትኝ በተማጽኖ ድምጽ። እሺ መጣው አለኝ። ደስታውን ፊቱ ላይ ያነበብኩት። ወደ ባርሳ ያየው አይዞሽ ተርፈናል ወደ ቤታችን ልንሄድ ነው አልኳትኝ። አተርፍሻለሁ ብዬ የገባሁላትን ቃል በመጠበቄ ጎዳናው ብዙ መኪና አይበዛበትም። የሌላ መኪና ድምጽ ሰማሁኝ። ዞር ብዬ ከኋላዬ በመስታወት በኩል አየሁትኝ። ልቤ ምቱ እስኪዝል ድረስ ደነገጥኩኝ። ይህ መኪና ለመጀመሪያ ጊዜ ወደዚህ ስንመጣ አውቀዋለሁ። ሹፌሩም ያ ሰው ነበረ። ተስፈንጥሬ ከመኪናው ወጥቼ ስልኩ ላይ የሙጥኝ ያለውን ልዝብ ቀርፋፋ ሰው በጩኸት አንቧረኩበት። ለምን ገብታ አትነዳውም? ውስጤን እንዴት ይንቦገቦጋል። አገኘኋት ያልኳት ነፍሴ ስታመልጤን ታየኝ። ምን ሆነሻል? ተረጋጊ እንጂ በሚያስገመግም ድምፁ ፊቱን ቁጥር አድርጎ ከሱም ብሶ ሊቆጣኝ ይዳደዋል። የባሰ አበገነኝ። የመዳኒን ጸበል ሲያጠለሽብኝ ታየኝ። አትሞግተኝ ገብተህ ንዳው ብጀምርልህ የማልጨርስልህ ዝርግፍ ጉድ ነው የሞላው። የነፍስ ጭራሮ የሚማገድበት የምድር ሲኦል ደጃፍ ነን። በደም የተነከረ ገላችንን አታይም እንዴ? የዱር አውሬ አልሰፈረብንም ወይም አጋንንት የሰው አውሬ ወረደብን እንጂ። አሁንም እዚሁ ነህ? ለኛ ብቻ ብለህ ሳይሆን ለነፍስያ ስትል ግባና ንዳው። ቀባጠርኩበት፣ ወረድኩበት አይኔን አጉረጥርጬ። ወዲያውኑ ስልኩን ዘጋው። ገጽታው የልቡን ድንጋጤ እስኪያሳብቅበት ፈርቷል። መበርገጉ የሚያረገውን አሳጥቶታል። አደጋ ደርሶባቸዋል እንደሆነ እንጂ እንደዚህ አይነት መዓት ውስጥ መሰንበታችሁን በምን አውቄ። የመኪና ቁልፉን እየሻጠ ያወራኛል። ከበስተኋላ ስመለከት የነበረው ያ አረመኔ አሁን የለም። አስፓልቱ እንደቀድሞ ተራቆተ። አንዳች አስቦ እንጂ እላለው ለራሴ። ከእይታ መሰወሩ ለዋዛ እንዳልሆነ በመጠርጠር ወደ አዲስ አበባ የሚወስደውን አቅጣጫ ይዘን መጓዝ ጀመርን። የኋሊት አየሁት። ሚከተለንም የሚፈልገንም አልነበረም። አሁን ቀልቤ ሰከነ፣ ልቤም ተረጋጋ። የጫካው ርዝመት የዋዛ አልነበረም። በደኖች በተከበበው አስፓልት ላይ ሽቅብ ተምዘገዘግን። አሁን ህይወት ይሸተኝ ጀምሯል። ለመኖርም አቆበቆብኩኝ። ከደቂቃ ጉዘት በኋላ ከፊት ለፊታችን ፀሐይ ክፉኛ ታጭበረብራለች። ተጠርጣሪዋ እኔ መንገዱ ላይ ተደንቅሮ የሚጠብቀን መኪና እንደሆነ ብዬ አሰብኩኝ። ከዚህ በኋላ ያ ሰው ዱካውም ከኛ እንዳራቀ አሰላሰልኩኝ። ስንቃረበው የቆመ ሳይሆን የተጋጩ 3 መኪናዎች ነበሩ። ከዛ ወደዛ ወደዚህ ለመተላለፍ እንዳይመች ሆኖ ተደንቅሯል። አሁንም ጫካው መሃል ነን። ልጁ ግራ ገብቶታል። አንገቱን አሰግጎ ያለፈበት ካለቃኘ ምንም አልነበረም። ከመኪናውም ወረደ። እንዳይወርድ ተማጸንኩት፣ ግን ከቁብም አልቆጠረኝም ነበር። ተመልሶ መጣ። ካልተነሱ ምንም ማለፍ የለም። በዛ ላይ ደግሞ የተጎጆችም አስከሬን ወይም ደግሞ የተረፈ ሰው የለም ከንብረቶች በቀር። ያወራልንም እየተርበተበተና ስጋቱም ከተዳፈነበት ፈንቅሎ እየወጣ ነበረ። የጉድ ቀን አይመሽም። ግራ ቀኙ ገደል ነው። በእግር እንዳንጓዝም ባርሳ ደክማለች። ከድጥ ወደ ማጡ ማለት ይሄ ነው፣ መባተት ብቻ። ዞሮ ማንቀሳቀስ የሚችለው ተሽከርካሪ እንደው ካለ ሊሞክራ ቀና። ባሉበት ትቷቸው መጣ። ቁልፋቸውም በላያቸው ላይ አልነበረም። ከዚህ ቦታ እንራቅ እንጂ ወደ ኋላ መንገድ አለ። ተመለስን። ጮቤ ረገጥኩበት እኔ እያነባሁኝ ስንታልሜ የነበርኩትን እየቃዠው ከሸሸነው የሞጠል ግዛት ተቃረብን። ግራ ቀኙን እያማተርኩ ገዳዬ ከወዴት እንደሆነ አሰብኩኝ። በተቻለው መኪናውን እየተቻኮለ ነው የሚነዳው። የባላንጣችንን ፍጥነት ባናውቀውም እንደኛ እያመለጠን ነው። የሱን ወጥመድ ባናስተውለውም አደጋው ስፍራ ላይ በክስተቱ የተጎዱ አለማየቱን እንዳደናገጠ ያወራኛል። ለኔም የተለመደ ነበር፣ አላስደመመኝም። ከዚህ ስቃይ ሞቴን መርጬ ነበር። ከሞት ወዲህ ምን የሚያስፈራ፣ ምንስ የሚደፍር፣ ምንስ የሚያስጨክን ይኖራል? ምንም አልኩኝ ለራሴ። ኋላስ ለምን የጨከንኩት? እኔ ሟች ባይ እንዴት ስፈራለሁ? ስቆዝም ይታየኛል። መስታወቱን ተደግፌ ውል ባጣው ጸጉሬ መሃል ባሻገሩን እየቃኘው በአርምሞ ባርሳ አሁንም በሰመመን እንደመነነች ነው። አሁንም ከዛፎቹ ጋር ሙግት ላይ ነኝ።
በታላቁ ቅዱስ መጽሐፍ ላይ እንዳወራችው ልሳን እንደተቸራት አህያ አንዴ ቢናገሩስ ይህንን ጉድ ያንን ዋይታ አደባባይ ባወጡት ነበረ። መኪናው ምን እንደሆነ ባይታወቅም ድም የሚል ድምጽ አወጣ። ፊቴን በድንጋጤ ቅጭም አድርጌ የፊት መስታወቱ ደም አጥቦታል። መስመር ሰርቶ ቁልቁሉን ይወርዳል። እሆነውና አረገው ጠፋኝ። እሰወርበት ጢሻ እሸሸግበትም ጓሮ የለም። የልጁስ መቆየት ምን የሚሉት ነው? አይመጣም እንዴ? ከፍቼ ወረድኩኝ። መኪናው ስር ልጁ ተንጋሏል። አንገቱም በቦታው የለም። የምሰማው ከማስበው ባልገጠመ። የምልክቱ መመሳሰልስ ምን ይሆን? እንጃ። ሴትየዋ ከፊት ለፊቴ መታ ቆመች። አገጬን ይዛ ተመለከተችኝ። እያዘዋወረች። እኔ አሁንም አፌ እንደተሸበበ ነው። ምንድነው ይሄ ነገር? ማነውስ እንደዚህ ያረገብሽ? መልስ የሌለው ጥያቄ ለኔ በቅዠት ላለው ሴት ጥያቄ በጥያቄ ታጣድፈኛለች። አንገቴን ነቅንቄ አለማወቅ መለስኩኝ። ትንሿ ሴትዮ ግን ፊቴን ጭምቅ አርጋ የምልሰት ለማስታወስ የነጎደች ይመስላል። የምታውቀው እኛ የማናውቀው አንድ የተሰወረ እውነት እንዳለ ገባኝ። ባርሳን ከእስራቷ ለማስመለጥ እዚህ ክፍል ዕቃ ፍለጋ በገባው ጊዜ ያየሁት የጨቅላ ፎቶ የዛ አረመኔ ሰው ነው። እኔ አላምንም። ትክዝ ብያየሁትኝ። አይኖቹ ሲያዝኑልኝ ያሳብቃሉ። ይህን ጸዓዳ ቀሚስም ያለበሰኝ እሱ ነው። አምላኬ ሆይ ድረስልኝ። ነገሮች ተምታቱብኝ። ማሰብም ትክታለኝ። እተርፍ ዘንድ እኔ ማነኝ? ሊንከባከበኝስ ለምን ወደደ? ይህ ሰውና እኔ ማነን? ምንስ ነው የሚያቆራኘን? ጥያቄማ ሞልቶ ነበር፣ ተጠያቂው የለም እንጂ። አሁንም አላላወጣሁም። ዝም እንዳልኩን ቆየው። ከምልክቱ መመሳሰል በዘለለ አንዳች እንደማይኖረው እርግጥም ግልጽም ነው። ቢሆንም ግን ግርታን ይፈጥራል። እርስ በእርስ ከመታየት በቀር ቃል የሚሰነዝር ጠፋ። ትንሿ ሴትዮ ነርስ መሆኗ ትዝ ሲለኝ ደነገጥኩኝ። የት ትሰራ እንደነበር ብጠይቃት ደስ ባለኝ። ግን እንዴት? ከትልቋ ሴትዮ አንጻር እንጂ ትንሿ ሴትዮ ትንሽ የምትባል አልነበረችም። ባርሳ ምን ሆና ይሆን? እሷን እዛው መተዌ ጥፋት ይሆን? ጭንቀትም ያስጨንቀኛል፣ ይሞግተኛል። ከተረፈች ደግሞ እኔ ባልተርፍ እንኳን እነዚህ የሞት ጥላዎች በድን ይሆናሉ። ለኔ ነፍስ ባትደርስ እንኳን ከዚህ በኋላ ሊጠፉ ላሉ ነፍሶች ትደርሳለች። አዎ ይሄ እኛ ላይ ይቆማል፣ እኛ ላይ ባይጀመርም። ሰዓታት ነጎዱ፣ ጀንበርም አቅላላች። እዛው በተቀመጥኩበት የጥም ንዳድ ውስጤን በለበላል። አንስቼ ጎንጨት ታደረኩኝ፣ ደገምኩኝ፣ ደጋገምኩኝ። ጭልጥ አድርጌ ጠጣው። የሆነ ነገር ቅመሺ አለችኝ ትልቋ ሴትዮ። በጎድጓዳ ሳህን የሆነ ነገር ይዛ መጣች። ገና ሳይቀርብልኝ ሳየው አጥወለወለኝ። አይዞሽ፣ ይሄ እኔና እሷ የምንበላው ነገር ነው። አስበውን እንዳሰብሽ አውቃለሁ። እውነታው ከዛ የራቀ ነው። ልታግባባኝ ትለፈልፋለች ትንሿ ሴትዮ። ይሄ ካልተመቸሽ የታሸገ ቁርቁር ይዛ መታ ፊቴ ላይ ከፈተችው። ቀምሳም እያሳየችኝ ጣዕሙን ስታጣጥመው በረሃብ የሞሸሸው አንጀቴን አንሰፈሰፈው። ተቀበልኳትና እንዳንበሳ በላሁትኝ። ምንም ሳይቀር ደገመችኝ። የሰጠችኝን በሙሉ ጥርግ አድርጌ በላሁኝ። ሜርሲ አለችኝ። ድንጋጤም ልክ አልነበረም። ብርክ ያዘኝ። ደሞም ደስታ ተሰማኝ። ልተርፍ ይሆን? ማን ያውቃል? ምንም በተቀመጥኩበት ቁንጥንጥ አልኩኝ። ሆኖውን አጣሁኝ። ሁሉም በግርምት ይተያያል። ግራ የተጋቡ አይኖች ከወዲያ ወዲህ ባዝናሉ። ትንሿ ሴትዮ የት ነው የምታቀኝ? የዘነጋኋት አብሮ አደጌ ትሆን እንዴ? ደጋግሜ ያየሁት ፊቷ ከዚህ ቀደም ያላስተዋልኩት ነው። ያን ያህልም ዝንጉ አይደለሁም። እኔን ማወቋ ባስገረመ ነበር። ግን ማጅራቴ ላይ ባለው ምልክት ስሜን መጣራቷ እንጂ። የት ነው የምታቂኝ? ትልቋ ሴትዮ ዝምታውን በጥንቃቄ ገረሰሱት። ታሪኩ ረጅም ነው። የልቤን ሸክም፣ የነፍሴን ስቃይ፣ የጸጸት አለንጋ ነው። ትንሿ ሴትዮ መለሰች፣ ቃሏ እየተደነቃቀፈ። ያወራችው የገባው ሰው ያለ አይመስለኝም። ሁሉም እርስ በርስ ይጉረመረማል። ቀጥላ ታወራ እንደሆነ ብዬ ጆሮዬን ቀስሬ እጠባበቃለሁ። ግን ምንም የለም። አርምሞ መልሶ እቤት ውስጥ ነገሰ። የትኛውም እናት ልጇ እንዲህ ሲሆን ደስ ይላታል። የኔ ልጅ
ትልቋ ሴትዮ በጥያቄ ትብታብ ለማረች ነፍሴ ሌላ ጥያቄ እየሰደዱ እንጃ የብስጭት መልስ ትከሻይን ሰብቄ ይህንን ህመምና ስቃይ ከነፍሴ በቀር ማንስ ያውቅልኛል? ወዳጅ ያልኳቸው ሸሹኝ። ሰው እንደበላ አውሬ ተጠቋቁሙብኝ፣ ጣታቸውንም ቀሰሩብኝ። ያወጋሁትም የማወጋውም አልነበረኝም። የማናቸውም ጆሮ ሊሰማኝ አልፈቀደም። ለዚህ ሁሉ የነፍስ ዕዳ የምከፍለው ባይኖረኝም ባለ ዕዳዋ ግን እኔ ነኝ። እንባቸውን እያዝረበረቡ ትልቋ ሴትዮ ይናዘዛሉ። ልጁ ለማባበል እጁን ትከሻቸው ላይ ጣል አደረገ። ድንቄ ማዘን አልኩኝ በውስጤ እየተጉተመተምኩ። በመዳፋቸው ፊታቸውን እየደባበሱ ሊያወሩት ያሰቡትን እያነቃቸው ቃላቸውም በሳግ ይሸነፋል። ሰው በሰው ላይ መግፋቱ እንግዳ አይደለም። ቃኤልም የገዛ ወንድሙን ገሏልና። ግን ሰው በሰው ላይ ጨክን ዘንድ አውሬነቱን ከወዴት አመጣው? ወይንስ በእያንዳንዱ ውስጥ ተኝቶ ኖሮ ይሆን? ጊዜን አድብቶ ጠብቆ ይነሳል? ይህንን ጥያቄ ከፈጣሪ በቀር ፍጡር ምላሽ አይሰጠውም። ይህን ከፊት ለፊቴ የተገተረው ጻረ ሞትስ ምን ይሆን? የሰው ልቃቂት ስጋን ከጥርሱ ያዋሃደው። በምናቤ እየዋተትኩኝ ያልገቡኝም ሳይገቡኝ እኔኑ ጠይቃለሁኝ። ብዙ ቋጠሮ ምስጢሮች ውስጥ ይርመሰመሳሉ። ፍቺ ፈልገው ከጀርባቸው የቆመው ልጃቸውን የስስት ሽቅብ ይመለከቱታል። እሱም አቆልቁሎ ያያቸዋል። ትንሿ ሴትዮ ከነሱ ፈቀቅ ብላ አንዱ ጥጋት ላይ ጭርምት ብላ ቆማለች። ለምን አይሰዱኝም? ወይስ እስከዛሬ ለምንስ ያልገለጡልኝ ሚስጥር ሊያሸክሙኝ ወደዱ? አለመሞቴ በራሱ ሚስጥር ነው። ታሪኩ ረጅም ነው ያለችው ነገር ሲቆይ ይከነከነኝ ጀመር። ትንሿ ሴትዮ ራሴን ከማወቄ በፊት ምታውቀኝ መሰለኝ። ልቤ ማስረገጠልኝ። የትና እንዴት ታውቀኝ እንደነበር ከሷ ውጪ ማን ያውቃል? አንዲት የተረገመች ቀን አንዱ ልጄን ከመዳፌ ነጠቀኝ። ያቺ ቀን ለዘመናት እንዳትባረክ አምርሪ በንቤ ረገምኳት። አመድ በላይ ነስንሼ ፈጣሪ ላይ ድምጼን አሰማው። አመጽኩበት። ለነፍሴ የሰው ነፍስ መና እንደሆነም ነገርኩት። የሰው ልጅ ከንቱ ከንቱ ነው ጠቢቡ እንዳለው። የእግዚአብሔርን ቃል ማወቃቸው አስገረመኝ። ትልቋ ሴትዮ አሁንም ቀጠሉ። የሰው ልጅ የቱንም ያህል ቢያስብ፣ የቱንም ያህል ቢጠበብ፣ የቱንም ያህል ቢቸግን፣ የቱንም ያህል ቢታትር ከንቱ ነው። ማስተዋሉ ካስተዋዮች ቢያልቀውም ከንቱ ነው ፍቅር ከሌለ። እናሳ የሰው ጥግ የማይደርሰው ልጄን ያጠሉበት ዘንድ ምክንያቱን ከየት አበጁት? ነፍሱንስ ከስጋው ይለዩ ዘንድ እንዴት ጨከኑ? እንባ ቀደማቸው። ሴትዮዋና ልጁ ሊያባብሏቸው ማባቢያ ባሉት ቃል ይጥራሉ። የሴትዮዋ ድምፅ እርጋታውን ጥሶ በቁጣ ይውለበለብ ጀመር። ያወሩትም ፈጽሞ አልገባኝም ነበር። ልጄ ሞቷል የሚሉት አንድምታ ያዘለ ቃላቸው አቅሌን ያመራምረው ያዘ። ከሞተስ እንዴት እዚህ መሃላችን ተገኘ? ወይስ ሌላ ልጅ ኖሯቸው ይሆን? ደግሞ አንድ ልጅ እያሉ ነው የሚያወሩት። ሌላ ባይኖራቸው ነው እንጂ ታዲያ እንዴት? ግራ የመጋባት ማዕበል ከወዲያና ወዲህ ያላገኝ ጀመረ። የቁም ሬሳ ይሁን እንዴ መንፈስ የሚዘውረው? በቅዠት ዓለም የሚዋልለው ደመ ነፍስ የሚነዳው የራሱ ጠበኛ አፈር ያልተማሰለት ይሁን እንዴ? እንደው ራሴን መነትረኩ አይታክተኝም። እነዘንዘዋለሁ ጥስጥስ በጥያቄ ማን እንደሚመልሳቸው ባላውቅም። ምን መሰለሽ የኔ ልጅ፣ ትልቋ ሴትዮ የሆነ ነገር ሊያወሩኝ አጀማመሩን አቀማመጣቸውን እያስተካከሉ ማህፀኔን ማን እንደረገመው እንጃ፣ ማንስ እንዳስረገመኝ አላውቅም። እንደው በስንት ስለት በእልፍ ልመና ሃናን የጎበኘ እግዚአብሔር ደጄን ረገጠ። ጠነስኩኝ፣ ሆዴ ገፋ። የሰፈሩ ሰው ጉድ አለ። በመሃንነቴ አባወራ ያጣሁት ስሜቱን አክስሞ የሚሄድ እንጂ ልቡን የሚያኖርልኝ አላገኘው ጥዩፍ ሰው ነበርኩኝ። ጠላና አረቄ ነግዳለሁ። ደጄም አባወራ የለውምና አክባሪም አልነበረኝም። በትውስታ ሩቅ ሲዋልሉ ታየኝ። ከቃላቸው ጀርባ እሳቸው ቅስፈቱን በምስለ ህሊና እየከሰቱ ለኛም በትርክት እያቋደሱን ያወራሉ። ቀና ብዬ ገረመምኳቸው። አይናቸው እንባ አርግዟል፣ ሊወልደውም አነፍንፏል። ዝም ብዬ መስማቴን ቀጠልኩኝ። በህይወቴም ተስፋ ቆርጬ ካደረው ሰው ጋር አንሶላ አጋፈፋለሁ። ሲነጋ የማለቅሰው ለቅሶ ኃጢአቴን ይጥልብኝ ይመስል አላቆመውም። ነጋ ጠባ ፈጣሪ ማማረር፣ ሁሌ ከሱ ጋር ግጭት።
ምን ላድርግ? ጎረቤቶቼ በልጅ ሲንበሸበሹ፣ ሲድሩ፣ ሲያስመርቁ እኔ ድግስ አድማቂ ሆኜ መቅረቴ አንጀቴን ቢበላው በፈጣሪ ላይ ቃል ወረወርኩኝ። አባወራቸውን እያማገጥኩኝ ባልቴቶቹን ላደብን ያስኩኝ፣ ላደብን ጀመርኩኝ። አሽሙራቸው አጥንት ድረስ ዘልቆ ይበላኛል። ስጋዬን መንቅሬ አላከው ነገር እንዲሁም ማንባትና ማላዘን ብቻ። ያገባኝስ ከፈታኝ ማንዞር ይመለከተኛል። የመንደሩ ኤመንት ከጉንዳን ያነስኩኝ ፍጡር ነኝ። ፈጣሪ ማያስበኝ እንደውም እንደፈጠረኝ የካደኝ የሚመስለኝ ተስፋ ቢስ ነኝ። ላለመኖር ምኖር ብኩን ጨጓራዬን በአረቄ የምጠብስ ሴት ጨላጣ። ምን ላድርግ? ወድጄ እኮ አይደለም ባይልልኝ እንጂ። በእኔ ስሌት የዘገየ አምላክ በራሱ አቆጣጠር ማህፀኔን ጎበኘው። የወር አበባዬም ቀረ። ምበላውም አይረጋልኝም፣ ያጥወለውለኛል። እንደውም ድካም ይለኛል ምንም ሳልሰራ። የሆነው አልገባ ሲለኝ ጤና ጣቢያ ሄጄ ተመረመርኩኝ። መጠጡ ውስጤን እየተተናኮለው እንደሆነ አስቤ ማልጄ ሐኪም ቤት ደረስኩኝ። ካርድ ቆርጬ ወረፋዬ ሲደርሰኝ ገባው። ነገሩ ግን አላመንኩም ነበር። ጠንሰሻል ተባልኩኝ። ፌስ መሰለኝ። 2-3 ቦታ ሄጄ ታየሁኝ። እንደ ጸነስኩ ተነገረኝ። ግን አባቱን አላቀውም። ከስንቱ ስጋፈፍ ከርሜ ከማን እንደሆነስ በምን አውቀውና። እንዲሁ ልቤ ስትፍነከነክ ነፍሴም ስትደሰት በናቁኝና በተጸየፉኝ ፊት ስከብር እያየሁኝ ከቤት ገባሁኝ። ያለኝን አወጣው። በነጻ ጠጡ፣ ተሳከሩ። ሙዚቃውንም ተከፈተ። ለኔ ባል ለሌላት ነፍሰ ጡር የደስታ ቀኔ ነው። እንዲሁ እንቅልፍ በአይኔ እንኳን ሳይዞር እንዳፈጠጥኩ ነጋ። ሳምንታት አለፉ፣ ወራትም ተተኩ። ሆዴ ገፋ፣ ብርቅ ሆነብኝ። ለማሳየትም መንደሩን እካልላለሁ። ይጠቋቁሙብኛል። እኔ ምን ገዶኝ? የኋላ የመውለጃ ቀኔ ደርሶ በሕክምና ባለሙያዎች ታግዤ አንድ ልጄን አንድዬን ተገላገልኩኝ። ብቻዬን ጫጭሬ ያሳደግኩት ግን የመንደሩ ሰው የሴጣን ልጅ እያለ ያማው ጀመር። መቼ ተወልጁና መተት ሽመትተሽ እንጂ ብዙ በቃላት ሽረት ሸረካከቱኝ። እንደው የልብ አዋቂውን ያውቃልና ዝም አልኩኝ። ሁሉን ቻልኩኝ። እንዲህ ያለ ጀግናዬ እንደው እንዴት ያለ ጀግና ወጣው መሰለሽ። የመንደሩ ሊቅ ተማሪ ቤቱ ቀደምት ሆነ፣ ተመረቀ። ደገስኩኝ። አሽሙረኛ ሁላ ሊበላ መጣ። ይብላ ግድም የለኝ። ስጋዬን ሲበላ አልነበረም። ተጨፈረ፣ ተዘለለ። በቃ ምኑ ቅጡ። ከጊዜያት በኋላ ስራ ያዘ። የደሞዝ ቀኑም ደርሶ ስጋ ይዤ እየመጣው ነው። ዛሬ እራት ጥብስ ነው የምንበላው፣ የሚያስፈልገውን አዘገጃጂ ብሎ ደወለ። ለመጨረሻ ጊዜ የሰማው ድምጹን ከምሽቱ 2 ሰዓት ተኩል ላይ ነበር የደወለው። 4 ሰዓት ሆነ፣ 5 ተኩል ሆነ፣ 7 ሰዓት ሆነ። ጠበቅኩት፣ ግን ልጅ አልመጣም። ስልኬ ጠራ፣ አነሳውትኝ። የልጄ ሞት አረዱኝ። በውድቅቱ ሀገር ይያዝልኝ አልኩኝ። ተነሳው፣ ፈረጥኩኝ። እምሆነው አጣው። ሐዘንም ማነሰብኝ። ከጎረቤቶቼ ጋር ቤጂንግ ደረስኩኝ። አንበሳዬ በጀርባው ተንጋሉ ተኝቷል። አላስጠጋ አላስነካሉኝ። የሌሊት ዘራፊዎች ይሆናሉ ተባለ። ልቤ ዳግም ላይጠገን ተሰበረ። ልጄን ዳግም ላላየው ካይኔ በረረ። በቅስፈት በአካባቢያችን ያለው ሙጠሪ ደብተራ ታወሰኝ። ከሆስፒታሉም ወጥቼ ገሰገስኩኝ። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት የጠፋው ሬሳ የተሰኘው ታሪክ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ማሂ ነበር። ቸር ሰንብቱ።